ምሳሌ ድራማ እንግዲህ ሞገስ ሳያስቡ ችግር ውስጥ ገብቷል ከማድቤል ጋር ማለት ነው። ማድቤል እንግዲህ በሌለበት ሞገስ የዝናን እጁን ፈቶ የሉላን ወረቀት ሊያስፈርመው ነበረ ማለት ነው። ነገር ግን እየፈራ ነበረ። አሁን ቢፈጣስ ቢያመልጠኝስ እንዴት ማድረግ ይችላሉ? ካልፈታው ደግሞ እንዴት ነው ሊፈርምልኝ የሚችለው? እንዲፈርምልኝ ላድርገው በማለት እንግዲህ እየተምታታ ይገኛል ማለት ነው። እርግጠኝነት ቢፈታማ ያመልጠዋል። እዛ ደብድቦ ነው የሚሄደው ማለት ነው። ማድቤል እንግዲህ የለም ነበረ። ማድቤል አሁን በዚህ ሰዓት በጣም ኃይለኛ ጭንቀት ውስጥ ገብቷል ማለት ነው። ምክንያቱም ምሳሌም ታግዳለች ማለት ነው። ምሳሌ እንግዲህ እነሱ በተኙበት ቦታ ነው ገብቶ እየወሰዷት ማለት ነው። በጣም ተጨንቋል እንግዲህ ማድቤል ወንድሜም የለም፣ እንደገና ደግሞ በድጋሜ ልጇም ጠፍታለች። እኔ አሁን ምንድን ነኝ? ሰው ነኝ በማለት እንግዲህ ራሱን እየወቀሰ ይገኛል ማለት ነው። እንግዲህ አንዳንድ ጊዜ ሳናስበው ብዙ ነገር ውስጥ እንገባለን ማለት ነው። ቅድስትዬ እንግዲህ በጣም ኃይለኛ ጭንቀት ውስጥ ገብታለች። በጣም ተጨናንቃለች ማለት ነው። ማድቤል እንግዲህ ለቅድስት ተስፋ ሰጥቷት ነበረ። በእርግጠኝነት ትመጣለች ምሳሌ ዛሬ ብሏት ነበረ። እንግዲህ እሷ በጣም ደስ ብሏት ነበረ። ነገር ግን ማድቤል እንደምንም ብዬ አመጣዋለሁ ብሎ ነግሯት ነበረ ለቅድስት። እንግዲህ እውነትም ትመጣለች ብላ በጣም ደስ ብሏት ነበረ። በመጨረሻ እንግዲህ ማድቤል ከኤፍራታ ጋር ተገናኝቶ ምሳሌን እንዲለቁ ንገራቸው፣ ከዛ የዝናንም እንድንለቅላቸው መጀመሪያ ምሳሌን እንዲነቁ ንገራቸው ብለዋት ነበረ። ደውላ እንግዲህ ምሳሌን ልቀቋት፣ ከዛ የዝና ያለበት ቦታ ልንገራችሁ፣ ቀጥታ ወስጃቸው ትሏለች ማለት ነው። እንደዛ በማለት እንግዲህ በስልክ ሲተናግራቸው መንገድ ላይ በሄደችበት ቦታ ወስዱ እሷንም አገዷት ማለት ነው። ዳታዬ የኔ ውድ በጣም ተጨንቃለች። እሷም እንግዲህ ምሳሌ ስለታገደች በጣም ተጨንቃለች። ብሩክም የለም፣ ምሳሌም እንግዲህ በጣም ኃይለኛ ጭንቀት ውስጥ ነው ያሉት አሁን። ማድቤል እንግዲህ በጣም እኔ አሁን በዚህ ሰዓት ተስፋ ቆርጫለሁ፣ ምሳሌን ማግኘት አለብኝ በማለት እንግዲህ በጣም ተጨንቋል ማለት ነው። በመጨረሻ እንግዲህ ምሳሌን ስልክ ደውሎ ከማድቤል ጋር አገናኝቷት ነበረ። የት ነው ያለሽው? የሄድሽበትን መንገድ ታውቃለሽ? ምናምን ስላት እኔ አላቅም አጎቴ አሞኝ ነበረ ሐኪም ቤት ሄጄ ነበረ ትሏለች ማለት ነው። ታማ እንግዲህ ሐኪም ቤት ተወስዳ ነበረ። ነገር ግን ማድቤል ስላላገኛት ነው እንጂ በዛ ሰዓት ሊያስጥላት ነበረ፣ ግን አላገኘትም እንጂ ደላላው እንግዲህ ጭልፊት የሆነ ደላላ ማድቤል ቅድስት እየሄዱ ነበረ ማለት ነው ከዳታ ጋራ። የደላላ ነገር እንግዲህ ስለ ብር ብቻ ነው የሚያወራ ማለት ነው። ቅድስትዬ ተሸፋፍኖ ነበረ ከዳታ ጋር ሲሄዱ የነበረው። በዚህ ሰዓት ሉላም በጣም ተጨንቃለች። ወረቀቱ ይፈረምልኛል ብላ ነበረ ስትጠብቀው ነበረ። ሞገስ ግን በጣም ፈርቶ ነበረ። ከፈታው እርግጠኝነት ያመልጣት ነበረ። ነገር ግን ማድቤል ሲኖር ይሻላል፣ እሱ ሲኖር ቢያስፈርመው ይሻላል በማለት እንግዲህ ሳይፈታም ፈርቶ ቀርቷል። ነገር ግን ሉላ በጣም ጓጉታ ነበረ። እሱ እዚህ ወረቀት ላይ ከፈረመልኝ እኮ እኔ ግልግል ነኝ፣ ምንም የሚያሳስበኝ ነገር የለም ብላ ነበረ ማለት ነው። ግን አልተሳካልኝም በማለት እንግዲህ በጣም ፈርታለች ማለት ነው። ሞገስም በዚህ ሰዓት በጣም ተጨንቋል። ምንም አማራጭ ያጡበት ሰዓት ላይ ነው ያሉት ማለት ነው። እነሱ አሁን ትልቁ ጭንቀታቸው ምሳሌ ስለታገደች ነው ማለት ነው። ሞገስ እንግዲህ ምሳሌ እንድትለቀቅ የዝና ተለቆ ምሳሌ እንድትለቀቅ ነው ለየዝና የነገረ ያለው ማለት ነው። ነገር ግን የዝና ከተለቀቀ ምሳሌን አይለቋትም፣ እኛንም በየአንዳንዳችን ነው ለቃቅሞ የሚወስዱን በማለት እንግዲህ ማድቤል እንግዲህ እየተናገረው ነበረ ማለት ነው።
ማለት እንግዲህ ተጠርታ ነበረ። ኤፍራታ እየታሰረችበት ቦታ ስትሄድ እንግዲህ አናዝዣት ምንድን ነው ነገሩ ጠይቃት የት እንዳለ ብላ ስትጠይቃት እኔ ምንም የማውቀው ታሪክ የለም ብላለች። እንግዲህ አልተናገረችም፣ መልስ አልሰጠችም ማለት ነው። እኔ ምንም የማላውቀው ብላለች ማለት ነው። እና ምን ልትሆኚ ነው እንደዚህ ከነዚህ ሰዎች ጋር ስትጋፋጭ የቻልሽው? ምን ልትሆኚ ነው እዚህ ውስጥ ልትገቢ የቻልሽው? ትለዋለች ማለት ነው። ማዲበል ብዙ ብር ሰጥሻለሁ ብሎኝ ነበረ በማለት እንግዲህ መልስ ትሰጣለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ያለው እኔ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ሰላማችሁን ያብዛልኝ። ፈጣሪ በያላችሁበት ቦታ በየዓለም ዳርቻ ሰላማችሁን ያብዛላችሁ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ላይክ ሼር በማድረግ አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ። ከኛ የሚከፈል ነገር የለም። መልካምና ለራስ ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ምሳሌ ድራማ እንግዲህ እጅግ በጣም ልብ አንጠልጣይ የሆነ ድራማ ነው ማለት ነው። በጣም አስገራሚና ምርጥ ድራማ ነው ማለት ነው። እንግዲህ ምሳሌ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። በዚህ ሰዓት እንግዲህ ሁሉም እንዳሰቡ አልሆነላቸው፣ በጣም ተጨንቋል ማለት ነው። የዝና እንግዲህ ከተያዘን በኋላ ማዲበል ብሩክ ያለበትን ቦታ አገኛለሁ ብሎ ተስፋ አድርጎ ነበረ። የዝና እንግዲህ ሊናገረው አልቻለም። በጣም አስቸጋሪ ነው ማለት ነው። እየተደበደበ ምን እየተሆነም ሊናገር አልቻለም ማለት ነው። ምሳሌ እንግዲህ አጎቴ ቢመጣ እኮ አንተን ይገልሃል፣ እኔን ለምንድን ነው ወደ ቤት የማትወስደኝ? አጎቴ እኮ በጣም ኃይለኛ ሰው ነው፣ ይገልሃል በማለት እንግዲህ ሰውየውን ትናገራለች ማለት ነው። ዝም በይ ብዬሻለሁ፣ አርፈሽ ተቀመጪ ይላታል ማለት ነው። ኤፍራታ እንግዲህ በገዛ እጇ ነው ስልክ ደውላ ብዙ ነገር ቀበጣጥራ ሰዎቹ ባሉበት ቦታ እንዲይዙት ያደረገችው ማለት ነው። ማለት እንግዲህ ኤፍራታ በመያዟ ስለሰማች በጣም ነው ቆሌዋ የተገፈፈ ማለት ነው። ምክንያቱም እኔም ነገ መያዝ ያልቀርም በማለት እንግዲህ በጣም ተጨንቃለች ማለት ነው። ይህንን ሁሉ አመት ስሰራ ስለፋ ቆይቻለሁ። ነገር ግን አሁንም በእግሬ በታክሲ ነው እየተጓተትኩ ያለሁት። ምንም ነገር የሆነልኝ ያለፈልኝ ነገር የለም። ኤፍራታ ጋር ስቀምጥ የነበረው ብር ስላለኝ ነው እንጂ አታስቀምጠኝም ነበር። እኔ ግን ምንም የለኝም። ከዚህ በኋላ አማራጭ ያለኝ እንግዲህ የዝና አለቃ ነው እሱ ከዝና በላይ ከሆነ ሀብቶም ከዝና በላይ ነው በማለት እንግዲህ እየተመኘች ትገኛለች ማለት ነው። ማዲበል እንግዲህ እየተከታተላት ነበረ፣ ኤፍራታን እየተከታተላት ነበረ በባጃጅ ማለት ነው። ኤፍራታ ተይዛለች ማለት ነው። እሱ ከኋላ ታክሲ ውስጥ ነው በባጃጅ እሷን የወሱ እየያያት ነበረ ማለት ነው። እንግዲህ እሱ እየተከታተለ የምሳሌን ፍንጭ ምናምን ለማግኘት ነበረ። ነገር ግን ምንም ያገኛት ነገር የለም ማለት ነው። በዛ ሰዓት ነው እንግዲህ ምሳሌ ታማ ወደ ሐኪም ቤት ተወስዳ የነበረ ማለት ነው። ያው ያለመገጣጠም ነው እንጂ ምሳሌ በጣም አሟት ሐኪም ቤት ሄዳ ነበረ ማለት ነው። ራሷን ስታ ነበረ በተቀመጠችበት ቦታ በአስቸኳይ ሐኪም ቤት ወስዷት ሄዳነች ማለት ነው። ምሳሌ እንግዲህ ከዚህ በፊትም ታማሚ ነበረች። እንግዲህ ውጭ ሀገር ነው ታክማ ወደ ጤንነቷ የተመለሰችው ማለት ነው። እንግዲህ ምሳሌዬ በጣም ነው የምታዛዝነኝ። እኔ ከታከመችን በኋላ በጣም ደስተኛ ልጅ ሆናለች ማለት ነው። ነገር ግን ደግሞ በመሀል የማይሆን ነገር አጋጠማት ማለት ነው። እንግዲህ ህይወት እንደዚህ ናት፣ ምንም ማድረግ አይቻልም ማለት ነው። የኛ ህይወት በጠበቅንበት ቦታ አትገኝም። በራሷ በፈለገችበት መንገድ ነው የምትመራን እንጂ እንግዲህ ህይወት እንደዚህ ናት፣ ምንም ማድረግ አይቻልም ማለት ነው።